ፊልም ላይ የምናያቸውን ተአምራት በእውኑ ዓለም የሚኖሩት የሚያሳዩንም ጭምር ሰዎች አሉ። ከልጅነታቸው ጀምሮ በየቀኑ እጃቸውን በአሸዋ በጠጠር ከዚያም በብረት ቅንጣቶች ውስጥ ይከታሉ። ሰውነታቸውንም በዱላ ያስደበድባሉ። በአንድ ጣት መላ አካልን መሸከም፣ በጉሮሮ ሹል ጦርን ማጠፍ፣ በአየር ላይ መብረር፣ ይህ ሁሉ አስማት አይደለም። ይህን ሁሉ ጉልበት ለማግኘት ምን ይበላሉ? መልሱ ያስደነግጣቸዋል። በሻኦሊን ጫካ ውስጥ ገብታችሁ ወደ ቀኝና ወደ ግራ ስታማተሩ እንደዚህ ጉድጓድ ያላቸውን ዛፎች ማየታችሁ አይቀርም። ለምን ካላችሁ ይሄ ነው መልሱ። አሁን ወደ መጨረሻውና ማንም ሊሰራው ወደማይችለው ፈተና መተናል። ፋሚሊያንስ ተመልሰናል። በምን አትሉኝ? ዛሬ የሰው ልጅ አቅም ገደብ የት ላይ ነው በሚል ጥያቄ ወይስ ርዕስ ብቻ ከሁለት አንዱ ተመልሰናል። ብዙዎቻችን መሮጥ፣ መዝለል ወይም የተወሰነ ክብደት ማንሳት ነው የምንችለው ብለን እናስባለን። ነገር ግን ይህንን ገደብ ሙሉ በሙሉ የሰባበሩ በፊልም ላይ የምናያቸውን ተአምራት በእውኑ ዓለም የሚኖሩት የሚያሳዩንም ጭምር ሰዎች አሉ። እነሱም የሻኦሊን መነኩሳት ናቸው። በአንድ ጣት መላ አካልን መሸከም፣ በጉሮሮ ሹል ጦርን ማጠፍ፣ በአየር ላይ መብረር፣ ይህ ሁሉ አስማት አይደለም። የሰው ልጅ አእምሮ የመቆጣጠር የመጨረሻው ጥበብ እንጂ። ዛሬ በታሪክ መዛግብት ውስጥ የተደበቁትን ልባችሁን በጉጉት የሚያንጠለጥሉትንና ፈገግ የሚያሰኙትን የሻኦሊን ገዳም ታላላቅ ሚስጥራትን እንፈትሻለን። ተዘጋጁ፣ ምክንያቱም ከዚህ ቪዲዮ በኋላ ዓለምን የምታዩበት መንገድ ሙሉ በሙሉ ይቀየራል። ታዲያ ከመሄዳችን በፊት ይህንን ቪዲዮ ብዙዎች ጋር እንዲደርስ ላይክ እና ሼር፣ ሁሌም የምንለቃቸው ቪዲዮዎች እንዲደርሷችሁ ደግሞ ሰብስክራይብ ማድረግ እንዳረሱ። ሰብስክራይብ እንዳይረሳ። ዳይ ወደ ቻይና። የሻኦሊን መነኩሳት ቀን የሚጀምረው እናንተ ገና ካልጋችሁ ሳትነሱ ከሌሊቱ 11 ሰዓት ላይ ነው። ምንም አይነት ማነቃቂያ ደወል የላቸውም። የመጀመሪያው ስራቸው የሚሆነው ለ45 ደቂቃዎች የሚቆይ ጥልቅ ማሰላሰል ወይም ሜዲቴሽን ነው። ነገር ግን ይህን ማሰላሰል የሚያደርጉት ለቅንጦት ወይም ለመዝናናት አይደለም። በቀጣዮቹ ሰዓታት ውስጥ በሰውነታቸው ላይ ለሚመጣው እጅግ ከባድ ስቃይ አእምሯቸውን የሚያዘጋጁበት ትኩረት መገንቢያ ዘዴ ነው። ማሰላሰሉን እንደጨረሱ ወደ ሁለተኛውና ወደማይታመነው ክፍል ይሸጋገራሉ። ቶንግዚ ጎንግ ይባላል ይሄ ክፍል። ትርጉሙም የህፃንነት ጥበብ ማለት ነው። የሻኦሊን መነኩሳት አንድ ትልቅ እምነት አላቸው። እድሜያችን እየጨመረ ሲሄድ ሰውነታችን እየጠነከረ ሳይሆን እየደረቀ ይሄዳል። ስለዚህ ሰውነታችንን ልክ እንደ ህፃን ልጅ ላስቲክ ለማድረግ በየቀኑ አጥንትና ጅማቶቻችንን እስከ መጨረሻው ህመም ጥግ ድረስ መዘርጋት አለብን ብለው ያምናሉ። ይህ ልምምድ ተራ መለጠጥ አይደለም። ለአንድ ተራ ሰው መገጣጠሚያው እንዲላቀቅ የሚያደርግ አሰቃቂ ህመም አለ። መነኮሳቱ ግን በዚህ ሁኔታ ውስጥ ሆነው ትንፋሻቸውን የመቆጣጠር ግዴታ አለባቸው። ለምን መሰላችሁ? ፍጹም ተለዋዋጭ ወይም ፍሌክሲብል ለሆነ አካል ጥቃት ሲሰነዘርበት በፍጥነት የመሰበር እድል ስላለው፣ ስለዚህ ይህንን ጥበብ ሳይቆጣጠሩ ወደ እውነተኛው የውጊያ ስልጠና መግባት አይችልም። አሁን ወደ እውነተኛው ጠንካራ ተግባር ይገባሉ። አይረን ሸርት ወይም የብረት ሸሚዝ ልምምድ። አንድ መነኩሴ በሰውነቱ ላይ የሚሰነዘርን ማንኛውም ከባድ ነገር ያለምንም ጉዳት መቋቋም የሚችለው እንዴት ነው? ሚስጥሩ ፕሮግሬሲቭ ኦቨርሎድ የሚባለው ሳይንሳዊ እውነታ ላይ የተመሰረተ። ይህ በአንድ ጀንበር የመጣ እንዳይመስላችሁ። ከልጅነታቸው ጀምሮ በየቀኑ እጃቸውን በአሸዋ በጠጠር ከዚያም በብረት ቅንጣቶች ውስጥ ይከታሉ። ሰውነታቸውንም በዱላ ያስደበድባሉ። በዚህ ጊዜ ምን ይፈጠራል መሰላችሁ? አጥንታቸው ላይ ጥቃቅን ስንጥቆች ወይም ማይክሮ ፍራክቸርስ ይፈጠራሉ። ሰውነታቸው እነዚህን ስንጥቆች መልሶ ሲጠግን ግን ከበፊቱ የበለጠ ጥቅጥቅ ያለና ጠንካራ አጥንት ይፈጥራል። ይህ ሳይንሳዊ ህግ ፍሎስ ሎ ይባላል። የሻኦሊን መነኩሳት ግን ሳይንሱን በተግባር በመተርጎም ሰውነታቸውን ወደማይበገር ጋሻነት ቀይረዋል። ነገር ግን የሰውነትን ጥንካሬ ወደ ማጥቂያ መሳሪያነት መቀየር ሌላ ጠንካራ ጥበብ አለው። አሁን ደግሞ ወደ ተደበቁት ጥበባት እንሸጋገር። በሻኦሊን ገዳም ውስጥ 72 የተደበቁ ጥበባት አሉ። ከነዚህ መካከል አንዱ ጣትን ማጠንከር። በሻኦሊን ጫካ ውስጥ ገብታችሁ ወደ ቀኝና ወደ ግራ ስታማተሩ እንደዚህ ጉድጓድ ያላቸውን ዛፎች ማየታችሁ አይቀርም። ለምን ካላችሁ ይሄ ነው መልሱ። በገዳም ውስጥ የሚገኙት የሺህ ዓመታት ዕድሜ ያላቸው እነዚህ ዛፎች በሙሉ በሰው ጣት የተበሱ ጥልቅ ጉድጓዶች አላቸው። ምክንያቱም መነኩሳቱ ጣታቸውን ከብረት በላይ ለማጠንከር በየቀኑ ይህንን ልምምድ ያደርጋሉ። በዚህ ብቻ ግን አያቆሙም። በጠንካራ እንጨት ላይ 108 ምስማሮችን ይቸክላሉ። ከዚያም በ3 ጣት በኋላም በ2 ጣት ብቻ ምስማሮቹን ይነቅላሉ። ይባስ ብሎ ምስማሮቹ ላይ ውሃ በመርጨት እንዲዝጉ ይደረጋሉ። የዛጋውን ምስማር በጣቶቻቸው ብቻ ሲነቅሉ ለጣታቸው ጥንካሬ በውጊያ ጊዜ ጠላትን በቀላሉ ለመቆለፍና ለመስበር የሚያስችል አቅም ይሰጣቸዋል። ነገር ግን ይህን ሁሉ ጉልበት ለማግኘት ምን ይበላሉ? መልሱ ያስደነግጣቸዋል። ስጋ የሚባል ነገር የለም። አዎ፣ የሻኦሊን መነኩሳት ፍጹም ቬጋን ወይንም እጽዋት ተመጋቢ ናቸው። ምግባቸው የተገነባው ከባቄላ፣ ከሩዝ፣ ከአትክልትና ከተለያዩ እህሎች ብቻ ነው። ታዲያ ይህን ሁሉ ጉልበት ከየት ያመጡታል ካላችሁ ጉልበቱ የሚመጣው ከውስጥ ኃይል ወይም ቺጎንግ ከሚባለው የአተነፋፈስ ጥበብ ነው።
አየርን ወደ ሆዳቸው በጥልቀት በማስገባት በደማቸው ውስጥ የሚዘዋወረውን ኦክሲጅንና ጉልበት በአንድ የሰውነት ክፍል ላይ ብቻ የማከማቸት ችሎታ አላቸው። ለዚህም ነው ጡንቻቸው ትልቅ ባይሆንም የሚሰነዝሩት እያንዳንዱ እረፍት የሌለው ምት ግን ከአንድ ከባድ መኪና ግጭት ጋር እኩል የሚሆኑት። አሁን ወደ መጨረሻውና ማንም ሊሰራው ወደማይችለው ፈተና መጥተናል። አንድ ተራ የልብስ ስፌት መርፌን በመወርወር ብቻ ወፍራም የብርጭቆ መስታወትን ሰብሮ ከጀርባ ያለውን ፊኛ ማፈንዳት ምን ያክል ጊዜ ብትለማመዱ ልታደርጉ ትችላላችሁ? ኮሜንት ላይ ጻፉልኝ። ሳይንሱ አይቻልም ይላል። ምክንያቱም መርፌው ብርጭቆውን ሲመታ መመለስ ወይም መሰበር አለበት። ነገር ግን ይሄ የሻኦሊን መነኩሴ ይሄንን ሲያደርግ ተመልከቱት። ይህ ነው እንግዲህ የሰው ልጅ አእምሮና አካል ፍጹም ሲናበቡ የሚፈጥሩት ተአምር። የሻኦሊን መነኩሳት የሚነግሩን ትልቁ ነገር ለሰው ልጅ እስከተፈቀደለት ድረስ የማይቻል ነገር እንደሌለ ነው። ዋናው ነገር ፍጹም የሆነ ዲሲፕሊን፣ ትዕግስትና ያለምንም ማቋረጥ በየቀኑ ልምምድ ማድረግ ነው። ለመሆኑ እናንተ በእንጨት ላይ የተቸከለ ምስማር ምን ያክል ጊዜ ብትለማመዱ በሁለት ጣታችሁ መንቀል የምትችሉ ይመስላችኋል? ወይንም መርፌ መወርወር? የትኛው ይበልጥ አስገረማችሁ? አሁኑኑ ኮሜንት ላይ አስቀምጡልኝ። ቪዲዮውን ከወደዳችሁ ላይክ ማድረጋችሁንና ለወዳጆቻችሁ ሼር ማድረጋችሁን እንዳትረሱ። ሰብስክራይብ አድርጋችሁን ቀጣይ የምንለቀውን ቪዲዮ መጋራት ትችላላችሁ። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ